ኮሜዲያን እሸቱ ዋልድባ ላይ ሄዶ የሰራው ቪዲዮ አባቶችን አስቆጥቷል። ሁላችንም አስቆርፎናል። ለምን የቦታውን ሕግና ስርዓት ጣሰው። ለቋርፍ የተነሳ ትችት አለ በአባቶች ላይ እስከ መሳለቅ ድረስ ያው መሰደቢያም ጭምር ሆኗል ማለት ነው። አባቶች በዚህ ልክ የተቆጡት እሸቱ ምን አይነት ቪዲዮ ቢሰራ ነው? እሸቱ መለሰ ሰሞኑን የዋልድባ ገዳም በተመለከተም የሰራው ዶክመንተሪ ስክሪፕት ተጽፎለት ገዳሙ ድረስ ታስቦበት የተሰራ የፊልም ዓለም ስራ እንጂ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም። ሰኔና ሰኞ ቢገጥም በሀገራችን ላይ ምን ይከሰታል? ሰኔና ሰኞ ሲገጥም በሀገር ላይ ምን እንደሚከሰት ልንገራችሁ። ታዲያ እኛ ምን ማድረግ እንችላለን? ሰኔና ሰኞ ገጥሞብናል ምን እንጸልይ ነው እያላችሁ ያላችሁ በደንብ አዳምጡ፣ ማስታወሻ ይዛችሁ ማለት ነው። ኮሜዲያን አሌክስ ምን አጋጠመው? ሁላችሁም በኮሜዲ ስራው የምታውቁት ጨዋታ አዋቂው ኮሜዲያን አሌክስም በጠና ታሞ ሆስፒታል እንደሚገኝ በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። እነዚህ ዛሬ ከምንነጋገርባቸው ጉዳዮች ዋናዎቹ ናቸው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬም እንግዲህ እንደተለመደው ሶሻል ሚዲያ ላይ መነጋገሪያ የሆኑ ጉዳዮችን ወደ እናንተ ይዤላችሁ መጥቻለሁ። ወደ ቪዲዮ ከመሄዳችን በፊት ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረጋችሁን አትርሱ። ወደ ቪዲዮ ይህ አይገባትም በሉ፣ ድምጻችሁን ከፍ አድርጋችሁ ይህ አይገባትም። ሰኔና ሰኞ ቢገጥም በሀገራችን ላይ ምን ያመጣል የሚለው የአብዛኞቻችን ጥያቄ ነው። ታዲያ ለዚህ መልስ የሚሆነው ይህን ቪዲዮ አዳምጡት። ሰኔና ሰኞ ሲገጥም በሀገር ላይ ምን እንደሚከሰት ልንገራችሁ። ይህን ቪዲዮ ለምትወዷቸው ሰዎች ሼርና ኮፒ ሊንክ ላይ ሪፖስት እያደረጋችሁ አድርሱላቸው። ቤቱንም ፎሎ አድርጉ። ምን እንደሚከሰት ከመናገሬ በፊት አንድ ቁም ነገር ልንገራችሁ። በምትሰሙት ነገር ሁሉ ልባችሁ አይሸበርባችሁ። ክርስቶስ ለደቀ መዛሙርቱ ከማድረጉ በፊት አበክሮ ከተናገራቸው ቃላቶች መካከል አንደኛው እኔ ከናንተ ጋር እኖራለሁና ልባችሁ አይሸበር የሚል ነው። ስለዚህ እግዚአብሔር ከኔ ጋር አለ ብላችሁ የምታምኑ ሰዎች ሁሉ ልባችሁ በምትሰሙት ነገር አይሸበርባችሁ። እግዚአብሔር አለ። ይኸውላችሁ ሰኔና ሰኞ ሲገጥም በሀገር ላይ ረሃብ፣ ቸነፈር፣ ጦር ይሆናል ይሏቸዋል። ጦርነት ይሆናል ይሏቸዋል። ይህን የሚሏችሁ ደግሞ ሰኔና ሰኞ ገጥሞ ጦርነት የተደረገባቸውን ዓመታት እየጠቀሱ እየዘረዘሩ ነው። አሜሪካኖች 13 ቁጥርን ወይንም ቀን 13ን በጣም ይጠሏታል አሉ የሆነ መጽሐፍ ሰነብ እና የሚጠሏት ለምንድን ነው? የሆነ ሰው በ13 ቀን በቀን 13 የደረሱትን መከራዎች ዘርዝሮ የሆነ መጽሐፍ ያሳትማል። ከዚያ ያንን መጽሐፍ ያነበቡ ሁሉ 13 ቁጥርን 13 ቀንን የሆነ እንደተረገመች አይነት አድርገው ወሰዷት። በጣም ይጠሏታል። እና ይኸውላችሁ እነዚህም ሰዎች የሰኔና ሰኞ ገጥሞ ጦርነት የተደረገባቸውን ዓመታት እየቆጠሩ ማለት ነው እናንተን ያስፈራሯቸዋል እንጂ ምንም መነሻ የላቸውም። ሰኔና ሰኞ ገጥሞ ጦርነት የተደረገባቸው ዓመታት አሉ ወይ? አዎ አሉ። ግን ሰኔና ሰኞ ገጥሞም ሰላም የሆኑባቸው ዓመታት ብዙ ዓመታት አሉ። አይደለም ሰኔና ሰኞ ተውት፣ ሰኔና እሁድ ገጥሞ ጦርነት የተደረገባቸው ረሃብ የነበረባቸው ዓመታት የሉም እንዴ? አሉ እኮ። ታዲያ ሰኔና ሰኞ ከሰኞ ነው እንድቁም ነገሩ አይደለም። ይሄ በተለምዶ የመጣ አባባል ብቻ ነው። በዚህ አባባል አትሸበሩ፣ አትደንግጡ። እንደውም ይሄን አባባል የቤተ ክርስቲያናችን ሊቅ መምህር አፈወርቅ ተክሌ እንደዚህ ይሉታል፣ ሰኔና ሰኞ የመለኛ የጠንቋይ ፈሊጥ ይሉታል። ስለዚህ ምንም መነሻ የለውም። የሆነ ሰው የሆነ ፈለሰፈው ከዚያ ማስፈራሪያ ሆኖ ቀጠለ ማለት ነው። ስለዚህ ልባችሁ አይሸበር። በቃ የሚሆነው ነገር መሆኑ ለማይቀረው የማይሆነው ነገርም ለማይሆነው ነገር የኛ ልብ ለምንድን ነው የሚሸበረው? እግዚአብሔር እኮ አለ አይደል? በቃ የሚሆነው ነገር ይሆናል። በቃ እኛ ስለተሸበርን ስለደነገጥን የሚቀር ነገር የለም። ስለዚህ ልባችሁ አይሸበርባችሁ። ለሁሉም ነገር እግዚአብሔር አለ። እስኪ ሁላችሁም ኮሜንት ላይ እግዚአብሔር አለ እያላችሁ ጻፉ። እግዚአብሔር አለ እያላችሁ ሁላችሁም ኮሜንት ላይ ጻፉ። ቪዲዮውን ሼርና ላይክ ሪፖስት እያደረጋችሁ ለብዙዎች እንዲደርስ አድርጉት። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። እንግዲህ ቪዲዮውን እንደሰማችሁት ነው። ሰኔና ሰኞ ገጠመብን፣ በሀገራችን ላይ ምን ይከሰት ይሆን እያላችሁ ስትጨነቁ ለነበራችሁ ይህ ለእናንተ ጥሩ መፍትሄ ነው ብዬ አስባለሁ። በአባይ ቴሌቪዥን የሚተላለፈው የዋሸው እንዴ መስራች የሆነው ተወዳጁ ኮሜዲያን አሌክስ ሰሞኑን ታሞ ወደ ሆስፒታል መግባቱን መረጃዎች እየወጡ ይገኛሉ። እስኪ ቪዲዮ ላሰማችሁ።
ሁላችሁም በኮሜዲ ስራው የምታውቁት ጨዋታ አዋቂው ኮሜዲያን አሌክስም በጠና ታሞ ሆስፒታል እንደሚገኝ በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ዋሻው እንደሚለውን የአባይ ቴሌቪዥን ፕሮግራም ካስጀመሩት መካከል አንደኛ የሆነውና ከሰሞኑ እንደዚሁም በነጻነት ወርቅነህን ተክቶ የቤተሰብ ጨዋታን ለማጫወትም እንደዚሁ የሙከራ ስርጭት አድርጎ የነበረው በተለያዩ ፕሮግራሞች በተለያዩ የኮሜዲያ ስራዎችም የምናውቀው ኮሜዲያን አሌክስን ፈጣሪ ጨርሶ እንዲምረው ሁላችሁም ጸልዩለት። አሁን ላይ ታሞ ሆስፒታል እንደሚገኝ ተሰምቷል። እንግዲህ ዋሻው እንደ ፕሮግራም ላይ ምን አይነት ሰይጣን ነው የገባው? በመጀመሪያም ተወዳጁ ኮሜዲያን ፍልፍሉ ታመመ። አሁን ደግሞ ኮሜዲያን አሌክስ በዚህ መልኩ ታሞ ሆስፒታል እንደገባ ተነግሯል። እንግዲህ ፈጣሪ ይማርህ እያላችሁ ሁላችሁም በኮሜንት ስር መልካም ምኞታችሁን ግለጹለት። ሌላው እንግዲህ ሰሞኑን ሶሻል ሚዲያ ላይ ትልቅ ውዝግብ የፈጠረው የኮሜዲያን እሸቱ የዋልድባ ቪዲዮ ነው። ይህ ቪዲዮ ምንድነው? አባቶችስ ምን እያሉ ይገኛሉ? ላሰማችሁ። ሁላችንም አስቆርፎናል። ለምን የቦታውን ህግና ስርዓት ጣሰው። ለቋርፍ የተነሳ ትችት አለ በአባቶች ላይ እስከ መሳለቅ ድረስ ያው መሰደቢያም ጭምር ሆኗል ማለት ነው። ብዙ አህዛቦች መነጋገር ያድርገውታል በጣም በሚገርም መልኩ ማለት ነው። ለምን በገዳሙ ያልተፈተሸ ስርዓተ ቤተክርስቲያን ስርዓተ እምነትን እንደገና ቀኖና ቤተክርስቲያንን ገዳማዊ ህይወትን መሰረት ያደረገ ነው የሚለው በደንብ የተፈተሸ አልመሰለኝም እና ከዛ አንፃር የተነሳ ስለ ቋርፍ የተነሳ ትችት አለ በአባቶች ላይ እስከ መሳለቅ ድረስ ያው መሰደቢያም ጭምር ሆኗል ማለት ነው። ያኛው እንዳለ ሆኖ ስለዚህ ያ ነገር እንዳይመጣ የተገለጸበት መንገድ ይመስለኛል። ቋርፉ ይመራል እንዲህ እየሆናችሁ ነው የምትኖሩት ምናምን ያ ካራክተር እንግዲህ ዋና ተዋናይ የነበረው አካል ወይም ደግሞ ፕሮሞት የሚያደርገው ማስታወቂያ የሚሰራው አካል ያሳየው ገጽታ ነው እንግዲህ ለትችት ያበቃው ብዬ ነው የማስበው። ስለዚህ ቋርፍ እንዴት ይሰራል? እንዴት ይበላል? ማንኛውንም ነገር መጠየቅ ያለበት ማለት ገዳማውያን አባቶች ናቸው። ያውም ደግሞ ምናልባት ወደ ህዝብ ሲቀርብ ያን ያክል አንደበታችን ይረታ ላይሆን ይችላል። ስለዚህ ትንሽ ሐሳቡን በደንብ መግለጽ በሚችል አባት ተመርጦ ያለውን ሐሳብ ያስተላልፋል። ስለዚህ ከመጀመሪያ ካሰራሩ ጀምሮ ምንድነው ተላልስ እስኪ አሁን ያንተን በጠይቅህ እዛ ላይ ያየኸው እዛ አሁን የተለቀቀው ቪዲዮ አለ ገቢ ለመሰብሰብ ነው ወይስ ደግሞ ለምእመናኑ ትምህርት ይሆናል ወይም ደግሞ ገዳማዊ ህይወትን እንዴ አኗኗሩን ለህዝብ ለማሳወቅ እንዴት እንደሚኖር የአባቶችን መከራ የእናቶችን ህይወት ለማሳወቅ ለመማሪያ ይወጣ ነው ብለህ ታስባለህ ወይስ ደግሞ ገቢ ለመሰብሰብ ነው? እናንት የገዳም አባቶች ኢንተርኔት ከተጠቀማችሁ የእሸቱ መለሰን ቪዲዮ ከደረሳችሁ የአርሲ ቪዲዮም ደርሷችኋል ማለት ነው። ስለዚህ ለምን ዝም አላችሁ? ወንድማችን እሸቱ መለሰ ዋልድባ ገዳም ሄዶ በዚህ ወጥቶ በዚህ ገብቶ እንዲያደርጉ ይሄንን ፈጽሞ አረ ኦርቶዶክሳውያን እባካችሁን እንደ እህዳር አህያ የሚጭኑን እኛ እስከመቼ ድረስ ነው? በዚህ ሰዓት ምን አገባን? አጀንዳችን አይደለም። ይሄንን አሳስቧቸው፣ አሳውቋቸው፣ አስረዷቸው፣ ቅጧቸው። እንዲህ አይነት አጀንዳ እየቃረሙ ለእናንተ የሚሰጧችሁን ሰዎች ኮሜንት ላይ በመግባት አጀንዳዬ አርሲ ናት በዚህ ሰዓት በሏቸው። እናንተ የዋልድባ ገዳም አባቶቻችን ሆይ መቼስ ኢንተርኔቱን ከፍታችሁ ዩቲዩብ ከፍታችሁ እሸቱ የሰራውን ስራ ካያችሁ አርሲ ላይ የተፈጸመውን ግፍ ይጠፋችኋል ብዬ አላስብም። አርሲ ላይ እየሆነ ያለው ነገር ይሰወርባችኋል ብዬ አላስብም። በአገልግሎት እናንተን የሚመስሉ አባቶቻችን ካህናት ታቦት ይዘው ተሰደው ግማሹ ሞተው እናንተ በዚህ ሰዓት ላይ የአንድ ግለሰብን አጀንዳ ይዛችሁ ለህዝቡ ለመስጠት ትመጣላችሁ። እስከ መቼ ድረስ? በቃን። እናንተ ኦርቶዶክሳውያን ይሄንን ሴራ በማርያም አክሽፉልኝ። እየሄዳችሁ ኮሜንታቸው ስር አጀንዳዬ አርሲ ናት፣ በዚህ ሰዓት አጀንዳዬን አልቀይርም። በዚህ ሰዓት ላይ እየመጡ የአርሲን ጉዳይ ነካክተው የዩቲዩብ መሸቀያና የቲክቶክ ፎሎወር መሰብሰቢያ አድርገው ያለፉትን ቀጧቸው። ሌላ አጀንዳ ይዘውባችሁ ሲመጡ በዚህ ሰዓት ላይ ቤተክርስቲያን የገቢ ማሰባሰቢያ ብለው ሲመጡባችሁ ገብታችሁ ላይቭ ላይ ገብታችሁ ቪዲዮአቸው ስር አርሲ አጀንዳዬ ናት፣ አጀንዳዬን አልለቅም አልተውም በሏቸው። ይህንን ቪዲዮ አብዝታችሁ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉልኝ። በማለት በደንብ አድርጋችሁ ይህን ሴራ ስራ አክሽፉ።